ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ አሁን የደረሱኝ ሰበር መረጃዎች አሉ። አብራችሁኝ ቆዩ። ክቡራን አድማጮች፣ በርከት ያሉ ወቅታዊና ፈጣን መረጃዎችን በየሰዓታቱ ልዩነት ለማግኘት የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን በመጫን ወቅታዊና ፈጣን መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን ይደርሳችኋል። ወደ መረጃዎቹ ስናቀና ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ከተሰሙ መረጃዎች እጀምራለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ጥሪ በማድረግ በአሁኑ ሰዓት የሃይማኖቱ አባቶች ወደ ቤተ መንግስት ሄደው በመነጋገር ላይ መሆናቸው ተሰማ። ከቤተ ክህነት የወጡ መረጃዎች እንደሚጠቁሙት ከሆነ በነ ኃይሌ ገብረስላሴና በነ ደራርቱ ቱሉ በኩል እየተካሄደበት ባለው መንገድ አንዱ አካል በሆነው በዚህ ንግግር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለጥያቄዎቿ መንግስት በአፋጣኝ በ48 ሰዓት ውስጥ መልስ እንዲሰጣት በጠየቀችው መሰረት ዛሬ ከሰዓታት በፊት አባቶች ወደ ቤተ መንግስት ጥሪ ተደርጎላቸው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር እየተነጋገሩ ስለመሆኑ ነው የተነሳው። በአባቶችና በጠቅላይ ሚኒስትሩ መካከል እየተደረገ ያለውን ስብሰባ አስመልክቶ የተነሱ ጉዳዮችና ሌሎች አበይት ኩነቶችም ከሰዓታት በኋላ መረጃዎች ሲወጡ ተከታታይ ያደርሳችኋለሁ። ይህ በእንዲህ እንዳለ በመላው ኢትዮጵያ የኢንተርኔት መልእክት መለዋወጫ መተግበሪያዎች ላይ ገደብ መጣሉን ዓለም አቀፍ መገናኛ ብዙሃን በስፋት እየዘገቡ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠንካራ የተባለውንና ለመንግስት 48 ሰዓት ብቻ ገደብ ያስቀመጠውን መግለጫ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሰጠች በኋላ ነው መንግስት በኢትዮጵያ ውስጥ በሚኖሩ የማህበራዊ ሚዲያ መተግበሪያዎች ላይ ገደብ የጣለው። ኔት ብሎክስ የተሰኘው በዓለም ዙሪያ ያለውን የኢንተርኔት አገልግሎት አቅርቦት የሚከታተለው ተቋም ከትናንትና ሐሙስ የካቲት 2 2015 ዓ.ም ማምሻውን ጀምሮ ፌስቡክ፣ ሜሴንጀር፣ ቴሌግራም እና ቲክቶክ ላይ ገደብ ተጥሏል ብሏል። በተመሳሳይም በመዲናዋ በአዲስ አበባ ያሉ በርካታ የኢንተርኔት ተጠቃሚዎችም የሚጠቀሟቸው መልእክት መለዋወጫ መተግበሪያዎችም ከኢንተርኔት ጋር ማገናኘት ጭምር እንዳልቻሉ ተገልጿል። ሌሎች ደግሞ እንደ ፌስቡክ ያሉ መተግበሪያዎችን እየተጠቀሙ ያሉት ከመደበኛው መስመር ውጪ በተዘዋዋሪ ማለትም VPN በተባለው መተግበሪያ በኩል እንደሆነ ገልጸዋል። ኔት ብሎክስ ከላይ የተጠቀሰውን መተግበሪያ ክልከላ የተደረገባቸው በመንግስት ባለቤትነት በሚተዳደረው የኢንተርኔት አገልግሎት አቅራቢያ በሆነው ኢትዮ ቴሌኮም አቅራቢ በሆነው ኢትዮ ቴሌኮም ነው ተብሏል። ግዙፉ የቴሌኮም አገልግሎት አቅራቢ የሆነው ኢትዮ ቴሌኮም ግን ስለ ክስተቱ ለተጠቃሚዎቹ እስካሁን ያሳወቀው ነገር የለም፣ የሰጠው መግለጫ የለም። የኢንተርኔት አገልግሎት አቅርቦት መቆጣጠሪያዎች እንዳሳዩት የፌስቡክ፣ ሜሴንጀር፣ የቲክቶክ እና የቴሌግራም መልእክት መለዋወጫዎችም እቀባ እንደተጣለባቸው ኔት ብሎክስ አረጋግጧል። ኔት ብሎክስ እንዳለው ከሆነ ይህ የኢንተርኔት አገልግሎት እቀባው የተጣለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተከሰተውን ችግር ተከትሎ በመንግስት ላይ ተቃውሞ እንዳይነሳም በመፍራት ነው ተብሏል። በኢትዮጵያ አለመረጋጋት ሲከሰት እንዲሁም ብሔራዊ ፈተና በሚሰጥበት ወቅትም የማህበራዊ ትስስር መድረኮች መተግበሪያዎች ላይ ገደብ መጣል፣ አንዳንዴ ኢንተርኔትን ሙሉ በሙሉ መዝጋት መንግስት የተለመደ ተግባር እንደሆነ ቢቢሲ ጽፏል። የኢትዮጵያ መንግስት በአሁኑ ወቅት የኢንተርኔት አገልግሎት ላይ ገደብ ስለመጣሉ እስካሁን ያለው ነገር ባይኖርም ክልከላው ግን ሰሞኑን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያጋጠመውን ችግር ተከትሎ ሊሆን እንደሚችል ተገምቷል ሲል ይሄው የቢቢሲ ዘገባ አረጋግጧል። ይህ በእንዲህ እንዳለ በመዲናችን አዲስ አበባ በሚገኙ የመንግስት ተቋማት አስቸኳይ ስብሰባ እየተጠራ ሲሆን ሁሉም የመንግስት መስሪያ ቤቶችም አስቸኳይ ዝግ ስብሰባ በማድረግ ላይ ይገኛሉ። በስብሰባዎቹ እየተነሱ ስላሉ ጉዳዮች ያልታወቁ ሲሆን አንዳንድ መስሪያ ቤት በግድግዳዎቻቸው ላይ እንደለጠፉት ክልከላ የተደረገባቸውን የኢንተርኔት መተግበሪያዎች እንዳይጠቀሙ እንዲሁም VPN የተባለውን ተዘዋዋሪ መጠቀሚያ መተግበሪያ ወደ ስልክ እንዳያወርዱ ማስታወቂያዎችን ከደጃፋቸው ላይ መለጠፋቸውን ለማየት ተችሏል። ይህ በእንዲህ እንዳለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተፈጠረውን ጉዳይ አስመልክቶ የሮም ካቶሊካዊት ቤተክርስቲያን መግለጫ አወጣች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህመማችን ክብሯም ክብራችን ነው ብሏል። የሮም ካቶሊክ ቤተክርስቲያን ባወጣው መግለጫ የሮም ካቶሊካዊት ቤተክርስቲያን የአጋርነት ደብዳቤ በፖፑ የክርስቲያን አንድነት ፕሬዝዳንት በኩልም ወደ ኢትዮጵያ ልካለች። ብፁዕ ካርዲናል ኩርት ኮፕ የፖፕ ፍራንሲስ የክርስቲያኖች አንድነት ፕሬዝዳንት እንደገለጹት ከሆነ በተፈጠረው ችግርና ሁኔታ ጥልቅ ሐዘን የተሰማን ሲሆን ለቅዱስ ሲኖዶስ ያለንን አጋርነት በመግለጽ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድነትን ለመጠበቅ የሚደረግን ጥረት በሙሉ እንደግፋለን ብለዋል። በመልእክታቸውም ሐዋርያው ቅዱስ ጳውሎስ ለቆሮንቶስ የላከውን መልእክት አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 26 ላይ ያለውን ቃል የጠቀሰው ይሄው ደብዳቤ ህመማችን ክብሯ ክብሯችን ነው ሲሉ በአጽንኦት ገልጸዋል። በመጨረሻም እመቤታችን ቅድስት ድንግል ማርያም ወላዲተ አምላክና የቤተ ክርስቲያን አንድነት እናት በምልጃዋ እጅግ የተከበረች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አንድነቷንና ደህንነቷ እንዲጠበቅ ታደርግልን ዘንድ ምኞታችንና ጸሎታችን ነው ብለዋል ባስተላለፉት መልእክት። በተያያዘ ዜና
በአርባ ምንጭ ከተማ የሚገኙ ሁሉም ቤተ እምነቶች በጾምና በጸሎት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጎን መሆናቸውን በዛሬው ዕለት ይፋ አደረጉ። የጋሞ ዞንና የአርባ ምንጭ ከተማ የሃይማኖት ተቋማት ጉባኤ በወቅታዊ ጉዳዮች ላይ ምክክር ባደረጉበት ወቅት የቅዱስ ሲኖዶስ ውሳኔ እንደሚደግፉና በአርባ ምንጭ ከተማ የሚገኙ ሁሉም ቤተ እምነቶች በጾምና በጸሎት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጎን መሆናቸውን አሳውቀዋል። የጋሞ ዞንና የአርባ ምንጭ ከተማ የሃይማኖት ተቋማት ጉባኤ በከተማው የሚገኙ የእስልምና እምነት ተከታዮችና የወንጌል አማኞች አብያተ ክርስቲያናት ህብረት የሃይማኖት ተወካዮች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተፈጠረው ክስተት ማዘናቸውን ገልጸው ቤተክርስቲያን ወደ ቀድሞ ሰላም እስክትመለስ ድረስ ሁሉም ቤተ እምነቶችና ምእመናን በጾምና በጸሎት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጎን እንደሚሆኑ አሳውቀዋል። ከተማ አስተዳደሩን ቅዱስ ሲኖዶሱ በሚያስቀምጠው አቅጣጫ መሰረት የሚጠይቁትን ጥያቄ እስኪመለስላቸው ድረስ በማንኛውም ነገር ከቤተክርስቲያን ጎን መሆናቸውን አሳውቀዋል። በመሆኑም ህብረተሰቡ እንደከዚህ ቀደሙ ሁሉ የሰላም ማስከበር ስራውን አጠናክሮ በማስቀጠል እንግዳና አጠራጣሪ ነገሮችም ሲያጋጥሙ ጥቆማ በመስጠት ከጸጥታ ኃይሎች ጎን በመሆን የተለመደ ተግባሩን ሊያከናውን እንደሚገባ ገልጸዋል። መረጃው የአርባ ምንጭ ከተማ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። በሌላ ዜና ከሰሞኑ በአሜሪካ አየር ኃይል አየር ላይ እንዲጋይ የተደረገው የቻይና የስለላ ፊኛ ጉዳይ አሁንም አነጋግሯል። የአሜሪካ ባለስልጣናት የቻይናው ፊኛ መረጃ የመሰብሰብ አቅም ነበረው ሲሉ አዲስ መረጃን ይፋ አድርገዋል። ሰሞኑ በአሜሪካ አየር ኃይል ተመቶ እንዲወድቅ የተደረገውና በስለላ የተጠረጠረው የቻይና ፊኛ መረጃዎችን የመሰብሰብ አቅም እንደነበረው የአሜሪካ ባለስልጣናት ይፋ አድርገዋል። ፊኛው የስለላ ስራ ለማከናወን የሚያስችል በርካታ አንቴናዎች የተገጠመለት መሆኑን አንድ ከፍተኛ የውጭ ጉዳይ ሚኒስትር ባልደረባ ዝግ በሆነ ውይይት ላይ ተናግረዋል። ሐሙስ ዕለት የአሜሪካ ሕግ አውጪዎች የቻይናን ፊኛ ለማውገዝ አስገዳጅ ያልሆነ ውሳኔ አሳልፈዋል። በዚህም ፊኛው ለስለላ ተግባር ይውላል መባሉን ቻይና አስተባብላለች። ለአየር ንብረት ምርምር ብላ ራቸው ፊኛ ከቁጥጥሯ ውጪ መሆኑንና ወደ አሜሪካ ድንበር መጓዙንም ጨምራ ገልጻለች። አሜሪካ በበኩሏ ፊኛዋ በአምስት አህጉራት መጠነ ሰፊ ስለላ ስራ የምታከናውን መሆኗን አስታውቃለች። የአሜሪካ ህዝብ እንደራሴዎች ፊኛዋ የዩናይትድ ስቴትስ ሉዓላዊነትን የጣሰች ያሉ ሲሆን ጥቅም ላይ መዋሏንም 419 ለ0 በሆነ ድምጽ ተቃውመዋል። ጉዳዩ ዲፕሎማሲያዊ ችግርን የፈጠረ ሲሆን የውጭ ጉዳይ ሚኒስትር አንቶኒዮ ብሊንከን ወደ ቻይና ሊያደርጉት የነበረውን ጉብኝት ሰርዘዋል። ጉብኝቱ ከዓመታት በኋላ በከፍተኛ ደረጃ የተደረገ የአሜሪካና የቻይና የመጀመሪያው ከፍተኛ ግንኙነት ይሆናል ተብሎ በመላው ዓለም ዘንድ ተጠብቆ ነበር። የአሜሪካ ጦር ፊኛውን አትላንቲክ ውቅያኖስ ላይ ለመጣል ተዋጊ ጀት ለመጠቀም ተገዶ ነበር። ቻይና መጠነ ሰፊ የስለላ ስራ ለማከናወን ፊኛዎችን ስለሚያከናውኑ ፊኛዎች እንደማታውቅ ሐሙስ ዕለት አስታውቃለች። ጉዳዩን አሜሪካ ቻይና ላይ የከፈተችውን የህዝብ አስተያየትም የመቀየር ጦርነት አካል ነው ሲሉ የቻይና ውጭ ጉዳይ ሚኒስትር ቃል አቀባይ ማኦ ኒንግ ጉዳዩን አስተባብለው መግለጫ ሰጥተዋል። የአሜሪካ ፕሬዝዳንት ጆ ባይደን ባደረጉት ቃለ መጠይቅ ላይ የቻይናው መሪ ዢ ጂንፒንግ በርካታ ፈተናዎች እየገጠሟቸው ነው ማለታቸው ላይ ቤጂንግ ምላሽ ሰጥታለች። እነዚህ አስተያየቶች በከፍተኛ ደረጃ ኃላፊነት የጎደላቸውና መሰረታዊ ዲፕሎማሲ መርሆችንም የጣሱ አስተያየት ናቸው ሲሉ ሚንግ ተናግረዋል። የአሜሪካ ውጭ ጉዳይ ሚኒስትር ከፍተኛ ኃላፊ ሐሙስ ዕለት እንደገለጹት ከሆነ 60 ሜትር ያህል ቁመት ያለው ይህ ግዙፍ ፊኛ በፀሐይ ኃይል የሚሰራ ነው ተብሏል። በርካታ የስለላ ስራ የሚሰሩ ሴንሰሮችም የተገጠመለትና የኮሙኒኬሽን መሳሪያዎችን ቦታ ለመለየት የሚችል ነው ተብሏል። ከፊኛው ጋር በተያያዘ ከቻይና ጋር በተባበሩት አካላት ላይ አሜሪካ እርምጃ ለመውሰድ እያሰበች ስለመሆኑም ጭምር ገልጸዋል። ይህ የአሜሪካ መረጃ በእርግጥም ፊኛዋ የስለላ መሆኗን ያሳያል ሲሉ አንድ ባለሙያ ለቢቢሲ ነግረውታል። እንደዚህ አይነት አንቴና ለሌላ አይነት ሳይንሳዊ ስራዎች ሳይሆን ለስለላ ስራ ብቻ የሚውሉ ናቸው በማለት ያስረዱ ሲሆን በጆን ሆፕኪንስ ዩኒቨርሲቲ የሲቪልና ሲስተምስ ምህንድስና ክፍል ባልደረባ የሆኑት ግሪጎሪ ፋልኮ ዝርዝር ማብራሪያ ሰጥተዋል። ቻይና ምን አይነት መረጃዎችን ለመሰብሰብ እንደፈለገች እስካሁን አይታወቅም ያሉት ባለሙያዎቹ፣ ሆኖም ግን ፊኛዋ በበረረችባቸው አካባቢዎች የሚገኙ የጦር ካምፖች የሚገኙ የራዲዮ እንዲሁም የስልክና ሌሎችን መገናኛዎችን እየሰለለች ይሆናል ሲሉ በአትላንቲክ ካውንስል የደህንነት ማዕከል ባልደረባ የሆኑት ማት ክሮኒንግም ጨምረው ገልጸዋል። ፊኛዋ ያላት ትልቅ የፀሐይ ኃይል ማመንጫዎችና በአሜሪካ የአየር ክልል መብረር መቻሏ አስጊ ያደርጋታል ብለዋል ዶክተር ፋልኮ። ኤፍቢአይ የፊኛዋን የወዳደቁ ክፍሎች በመፈለግ መረጃዎችን የማጠናከር ስራ እያከናወነ ይገኛል። የአሜሪካ የስለላ ወታደራዊና የውጭ ፖሊሲ ባለስልጣናትም ስለ ፊኛዋ ሐሙስ ዕለት ለኮንግረሱ አባላት ማብራሪያ መስጠት ጀምረዋል። ይህ የሆነው የባይደን አስተዳደር በፖለቲካ ተቃዋሚዎቹ ዙሪያ በሚወስደው እርምጃ ላይ የሚሰነዘረው ትችት እየጨመረ በሄደበት ወቅት ነው። ረቡዕ ዕለት የሪፐብሊካን ሴናተሮች ማርኮ ሩቢዮና ሮጀር ዊከር በጻፉት ደብዳቤ መንግስት ስለፊኛው በሰጠው ምላሽ ዙሪያ የጠራ ግንዛቤ እንደሌላቸው ጭምር በማከል አስታውቀዋል።
ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።